እስኪ ደግሞ እነዚህ ሶልቭድ ፕሮብለም ከድሮ የማትሪክ ጥያቄዎች መሀል እስኪ የተመራሩትን እንሰራለን። እርግጠኛ ነኝ እንደምትመልሷቸው ኮራ ብላችሁ። አንደኛ ማይ ግራንድፋዘር ዳይድ ብላንክ ፍራይዴ። ለምሳሌ ፍራይዴ ይላል፣ ዴይ የሚላለ አሁን ማስተዋል ነው እንግዲህ። ኦን እንደምጠቀሙ ግልጽ ነው እዚጋ። እንደገና ቀን the 20th of May ዓመተ ምሕረቱ ቢኖርም መጀመሪያ የተጠቀሰው ቀን ካለ ቀኑ ወይም ዴት ኦር ዴይ ካለ ኦን ነው የምንለው። ብላንክ the year 1980 ደግሞ ዓመተ ምሕረቱ ተጠቅሷል። ስለዚህ ኦንና ኢን ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ አይደለ? ኦን is used with dates and days። በተጨማሪ ለምሳሌ ኦን መንዴ፣ ኦን ቱስዴይ፣ ኦን ፈርስት ዲሴምበር እንላለን። ኢን is used for longer period of time like in March በወር ለምሳሌ in May, in January, in February, in winter, in summer, in 1980, in the 4th century ምናምን አይደለ? አት ደግሞ ምን እንጠቀማለን? for particular time at 4 o'clock, at noon, at sunset እንላለን። I think you're enjoying the lesson። እየተመቻችሁ እንደሆነ ገምታለሁ። ሁለተኛ we reached blank home much later than when you arrived at the airport። dear students አንዳንዴ በጣም ትሪኪ ፕሪፖዚሽን የሚገባባቸው የሚመስሉ ግን የማይወስዱም ደግሞ አሉ። አንደኛው ይሄ ነው። ለምሳሌ ሪች ኔቨር ቴክስ ፕሪፖዚሽን። ሪች የሚለው ቃል እና አራይቭ ሲኖኒም ናቸው። ሪች ኤንድ አራይቭ ሁለት ምን ማለት ነው? ሪች መድረስ፣ አራይቭ አት መድረስ ነው። ዴር ሲኖኒምስ ትርጉማቸው አንድ ነው። ነገር ግን ሪች ኢዝ ኖት ዩዝድ ዊዝ ፕሪፖዚሽንስ። ከፕሪፖዚሽን ጋር አንጠቀመው። ሪች ብዬ ኢን አት ምና አልልም። ኔቨር ባዶ ነው የሚሆነው። ዊ ሪችድ ሆም እላለሁ። ሂ ሪችድ ስኩል እላለሁ እንጂ የግድ ሪችድ ኢን አት ኦን አልጠቀምም። አራይቭ የሚለው ግን ከሆነ አራይቭ አት ኦር ኢን እንጠቀማለሁ እንደ ቦታው። ውስን ቦታ ከሆነ አራይቭ አት፣ ለምሳሌ ሂ አራይቭድ አት ስኩል፣ ሂ አራይቭድ አት ኦፊስ፣ ሂ አራይቭድ አት ኤርፖርት እላለሁ። ትልቅ ቦታ ከሆነ ሂ አራይቭድ ኢን ሎንደን፣ ዴይ አራይቭድ ኢን ሲቲ እላለሁ። አራይቭ ግን ከፕሪፖዚሽን ጋር ይመጣል፣ ወይ ኢን ወይ አት እንደ ቦታ ሁኔታ። በዚህ ጥያቄ ኤርፖርት ፓርቲኩላር ፕሌስ ስለሆነ አት ነው የምንጠቀመው አይደለ? ስለዚህ ባዶ እና አት ኮሬክት አንሰር ኢዝ ሲ። ቅድም እንዳልኳቸው ነው ጥያቄዎቹ ራሳቸው ለማጥናት ስለሚመቹ ሁሉ ነገር በኖት ብቻ እናጠናው ማለት ነው። ኮሬክት አንሰር ሲ ያየነው ነው። እዚሁ አንዳንዶቻችሁ ተመልሳችሁ ለማጥናት ከፈለጋችሁ ኖቱ በጣም ጠቃሚ ነው። እዩት። ኦኬ አፕ ኔክስት many countries in Africa are famous blank their wildlife reserves and other natural attractions። ፌመስ የሚለው ቃል ተደጋጋሚ ይጠይቃል ብያቸዋለሁ። እነዚህ እንግዲህ ማትሪክ ጠይቅ መሆኑ ካወቀ ፌመስ ቴክስ ፌመስ ፎር አይደለ? ተመልሳችሁ ይዩት። ፌመስ ፎር ነው የሚወስደው። አንዳንድ ጊዜ ፌመስ አዝ እንጠቀማለን። አዝ ግን እንደምን ሙያው ከተጠቀሰ ፌመስ አዝ ሲንገር፣ ፌመስ አዝ አን አትሌት፣ ፌመስ አዝ ሚዚሽያን እላለሁ። ነገር ግን በሚሰሩት ነገር ከሆነ ግን ፌመስ ፎር አትሌቲክስ እላለሁ። ፌመስ ፎር ፉትቦል እላለሁ። ተግባባና the man lives blank a meager salary of 100 per month። ሰውየው የሚኖረው በዚህ በማይረባ ደሞዝ ነው። meager ማለት very little amount ማለት ነው። meager very little amount በጣም ትንሽ ለማለት ነው። meager very little። ለማንኛውም lives የሚወስደው ምንድነው? lives on፣ lives by፣ lives in፣ lives from። lives on he lives on ከተባለ ገቢው እሱ ነው ማለት ነው። he lives ተማር እግረ መንገድ አጥኑት። the man lives on a meager salary የሚኖርበትን ነው አይደለ? you can't live on 500 per month። በ500 ብር ልትኖር አትችልም ሐሳቡ። that means you can't it's not enough ለማለት። next he died after suffering for a long time blank cancer። አይተናል። በሽታ died የሚለውን ቃል ሲመጣ ቅድም አይተናል። died ከምን ጋር ይሄዳል? off ወይም ደግሞ after suffering for a long time died of cancer ነበር ማለት የነበረብኝ። ነገር ግን ሰፈር የሚለው ቃል አለ። he died after suffering for a long time from ሰፈር የሚለው አብሮ ነው የሚሄደው። ዲፔንደንት ነው። ሰፈር ፍሮም፣ ሪከቨር ፍሮም። እነዚህ ሁለቱም ቃላቶች ያቸው እስኪ። ሰፈር ፍሮም ብዙ ጊዜ የሆነ ከባድ በሽታ ሊሆን ይችላል፣ ሲቹዌሽን ሊሆን ይችላል፣ መሰቃየት፣ ያንን ኢንጁር ማድረግ የሚያሳይ ቃል። ለምሳሌ he suffered from not having friends ጓደኛ ባለመኖር ተሰቃየ። he suffered from malaria በበሽታ ተሰቃየ። I'm suffering from flu ካልኩማን ጉንፋን ይዞኛል እያመመኝ ነው ማለት። I'm suffering from flu ካልኩማን suffer from ስለ በሽታ ወይም መጥፎ ነገር ኤክስፒሪየንስ እያረኩ ነው ለማለት suffer from ሚለውን እንጠቀማለን። ተግባባን? የግድ ለበሽታ ብቻ አይደለም እንጠቀመው። Our country is suffering from lack of peace አይደለ? ሰላም በማጣት እየተሰቃየ ነው። suffer from እግረ መንገድ from ሚለውን recover from ነው ማገገም። He recovered from his illness. We will recover from these bad situations. recover from ማገገም ነው የሚያሳየው። to become better አይደለ? to be better ማለት ነው። get better የሚለውን የሚያሳይ ነው።
ሰፈር ፍሮም ደግሞ ምንድነው? ኤክስፒሪየንስ ኢልነስ መታመምን መጎዳትን የሚያሳይ ነው። ለማንኛውም ሰፈር የሚለው ቃል እዚህ ጋር ስላለ ጎዝ ዊዝ ኮሎኬትስ ዊዝ ፍሮም ተግባባን። ሰፈር ቴክስ ፕሮፖርሽን ፍሮም እንደገና አዘር ወርድስ አብሰንት ፍሮም የሚወስዱ ሂዝ አብሰንት ፍሮም ክላስ ፕሮቴክት ዩርሰልፍ ፍሮም ሰም ዲዚዝ ሪፍሬን ፍሮም መጠበቅ ሂ ሪፍሬን ፍሮም ደ ሲቹዌሽን ከዚህ ሁኔታ ራሱን ጠበቀ ማለት ነው። ሴፍ ፍሮም ዊ አር ሴፍ ፍሮም ደ ዳንጀር ሴፍ ፍሮም ለማጥናት ይመቻል። አብሰንት ፍሮም ፕሮቴክት ፍሮም ሪፍሬን ፍሮም ሴፍ ፍሮም እነዚህ ፍሮም የሚወስዱ ናቸው። አያችሁ ሂዝ አብሰንት ፍሮም ክላስ ፕሮቴክት ዩር ፋሚሊ ፍሮም ዲዝ ጋንግስተርስ ዩ ሹድ ሪፍሬን ፍሮም ስሞኪንግ ከማጨስ ራስን አቅብ መታቀብ ማለት ነው። አር ዩ ሴፍ ፍሮም ደ ዋር ጦርነቱ ሴፍ ናችሁ እናንተ። በዚህ አይነት መንገድ የምናጠናው ነው የሚሆነው ማለት። ነምበር 6 the thief was afraid of አይደለ አጥንተን ወላ afraid of ከዛ ጀረንድ ይመጣል ደግሞ afraid of ይልና ኦፍ እንደሚገባ እርግጠኛ ነን። ከዛ afraid of ተብሎ ደግሞ አይንጂ ነው የሚመጣው። ብዙ prepositional phrases እንደውም እዚህ ላይ ያሳያችኋለሁ። afraid of ይወስዳል፣ ግልጽ ነው። most prepositional phrases are followed by gerunds። እነዚህ አሁን he insisted on ነው የሚወስደው። ከዛ gerund going to church they kept on prepositional ከዛ አይንጂ አያችሁ ከpreposition ቀጥሎ አይንጂ እንደሚመጣ ይሄን ፓተርን እግረ መንገድ እዩት። she's afraid of telling the man is accused of taking አንደኛ ፕሪፖዚሽኑ የትኛው እንደሚመጣ ማወቅ፣ ከዛ ቀጥሎ ደግሞ አይኤንጂ እንደሚመጣ እግረ መንገድ እንድታዩት። ምክንያቱም አንድ ቦታ ላይ እንደዚህ ቢጠይቅም ሌላ ቦታ ላይ ደግሞ አይኤንጂ ነው ቱ ነው ሌላ ነው የሚመጣው ብሎ ይጠይቃል። እግረ መንገድ እንድታዩት ይረዳቸዋል ማለት ነው። ነምበር 7 አቶ በቀለ was accused ተደገመ ሌላ ዓመት ላይ accused አይተናል። ኦፍ ነው የሚወስደው ብያቸዋል። ምልክት ካረኩላችሁ ውስጥ አንዱ ይሄ ነው። accuse of ይሆንና አይኤንጂ አይደለ። ስለዚህ ትክክለኛ መልስ ምን ይሆናል ማለት ነው? accuse of ስለተደገመ ብዙ ማብራሪያ ባልሰጥበት accuse of ከዛ አይንጂ stealing ምን ማለት ነው? accuse of መከሰስ ማለት ነው። አቶ በቀለ was accused of stealing ማለት በመስረቅ ወንጀል ተከሰሰ። next question the fire resulted blank fault wearing resulted from እና resulted in ከሁለቱ አንዱ ትርጉሙን ነው የምናየው። እሳቱ the fire resulted blank fault wearing ማለት ምንድነው? የዋየር ምናምን በኤሌክትሪክ ሲስተም ውስጥ ስናገረኝ ፎልቲ ከሆነ በትክክል አልተያያዘም ማለት ነው፣ አላገናኙትም ማለት ነው። that may be the cause of fire። ስለዚህ ኮዙ ስለሚናገር resulted from እንላለን። resulted from ማለት የተነሳው ማለት ነው። እሳቱ የተነሳው from fault wearing ምክንያቱም የተጠቀሰው ኮዝ ስለሆነ ማለት ነው። ኢፌክቱ ወይም ሪዛልቱ ቢሆን ኖሮ resulted in እል ነበረ። ተግባባን? ምሳሌ መጥቀስ ይቻላል። ለምሳሌ ሪዛልት ፍሮም ከሆነ ኮዝድ ባይ እንደማለት ነው። ሪዛልት ኢን ማለት ደግሞ ለምሳሌ ስሞክ that come out of cars result in pollution አይደለ? environmental pollution ሪዛልት ኢን ከተባለ ቀጥሎ የሚመጣው ውጤቱ ነው። ሪዛልት ፍሮም ከተባለ ቀጥሎ የሚመጣው ኮዙ ነው። በዚህ መልክ ለዩት። ኦኬ ነምበር 9 the committee didn't start discussing blank the new financial regulations until after all the members had arrived. ቬሪ ኢምፖርታንት ኩዌስችን። ይህም በጣም ጠቃሚ ነው። ዲስከሲንግ ምንድን ነው? ዲስከስ ኦን አባውት ሜኒ ኦፍ ዩ ካን ገስ በት አባውት ብላችሁ እንደምትመልሱ እገምታለሁ። እርግጠኛ ባልሆንም እገምታለሁ። ነገር ግን መልሱ አይደለም። ዲስከስ የሚለው ቃል መቼም ቢሆን አባውት የሚለውን አይወስድም። ግን ኮመን ይመስላል አስተማሪዎቻችን ሲናገሩ። ያ ኔቲቭ ስፒከሮች አይጠቀሙትም። አንዳንድ ግን ተናጋሪዎች ያ ዲስከስ አባውት ከሚለው ጋር እንደሚሄድ አድርገው ነው የሚታሰበው። ግን ትክክል አይደለም። ዲስከስ ብቻውን በቂ ነው። ቶክ አባውት ማለት ነው። ዲስከስ ሚንስ ቶክ አባውት። ቶክ የሚለውን ቃል የምትጠቀም ከሆነ አባውት ታደርጋለህ ግዴታ። ዊ አር ቶኪንግ አባውት ፕሪፖዚሽንስ ቶክ አባውት። ነገር ግን ዲስከስ ካልኩ ግን አባውት አይደለም። ተግባባን? ዲስከስ ዊ አር ዲስከሲንግ ፕሪፖዚሽንስ አይ ዶንት ሃቭ ቱ ሴ አባውት። ዲስከስ አባውት አልልም። ዛትስ ሮንግ። ትክክል አይደለም። we are discussing prepositions or we are talking about prepositions። so በዚህ የማትሪክ ጥያቄ ላይ ዲስከስ about ብሎ የሚመልሰው ተማሪ በጣም ብዙ ነው የሚሆነው። አይሆንም ማለት ነው። we are discussing prepositions we are discussing about prepositions ብትሉ ስህተት ነው። we are talking about መሆን አለበት። ተግባባን አይደለ? ስለዚህ በዚህ ቦታ ላይ didn't start discussing blank ነው መሆን ያለበት። ምንም አይገባበትም ማለት ነው። ሲ ትክክለኛ መልስ ነው ማለት ነው። I think it's clear. we have now come to the last question of the lesson። ከዛ ደግሞ በማትሪክ ሌተስት ማትሪክ ጥያቄዎች ላይ እንገናኛለን በፓርት ኦፍ ዲስ ሴሽን ማለት ነው። ነምበር 10 the staffs are looking forward blank the new manager። ይህም ደግሞ አድቫንስድ ከሆኑ ጥያቄዎች የፕሮፖዚሽን ጥያቄዎች ውስጥ አንዱ ነው። ትንሽ ጠጠር ይላል። the staffs are looking forward blank the new manager for meeting to meeting
አት ሚቲንግ። መጀመሪያ ፕሪፖዚሽኑ ሙሉ ነው ወይ? ይሄ ፕሪፖዚሽናል ፍሬዝ ነው። አንዳንድ ጊዜ እንደ ፍሬዘል ቨርብ ይታያል። ሉክ ፎርዋርድ ቱ። ይሄ ቃል ሙሉ የሚሆነው ምን ሲኖረው ነው? ሉክ ፎርዋርድ ቱ። ይሄ አንድ ራሱን የቻለ አንድ ቃል ነው። ይሄ ቃል ኦኬ። ይሄን ማሰብ ነው በቃ መሸምደድ ነው። ሉክ ፎርዋርድ ቱ አለው። ከዛ በኋላ ቅድም ባየነው መሰረት አንዳንድ ፕሪፖዚሽናል ፍሬዞች ምን ያስገባሉ ብለናል? አይንጂ። ልክ አኪውዝድ ኦፍ ስቲሊንግ አይደለ? ቅድም ብለናል። አፍሬድ ኦፍ ጎይንግ፣ ኢንትረስትድ ኢን ፕሌይንግ እንዳልነው ሉክ ፎርዋርድ ቱ ፕሌይንግ ማለት አለብኝ ማለት ነው። አንዳንድ ተማሪ ቱ እና አይንጂ እንዴት አንድ ላይ ይመጣል ይላል። ቱ እንደ ፕሪፖዚሽን ሲሆን ከአይንጂ ጋር ይመጣል። እንደ ኢንፊኒቲቭ ሲሆን ነው ከአይንጂ ጋር የማይመጣው። አነጋገሬ ግልጽ የሚሆነው ኢንፊኒቲቭ እና ጀረንድ ስናጠና ነው። ቱ ሁለት አገልግሎት አለው። አንዳንዴ ፕሪፖዚሽን ይሆናል፣ አንዳንዴ ኢንፊኒቲቭ ማርከር ይሆናል። እዚህ ጋር እንደ ፕሪፖዚሽን ነው የምናጠናው ማለት ነው። ይሄ ያልኩት ነገር እዚያ ተጽፎላችኋል። ቀስ ብላችሁ አንብቡት። አንዳንድ ጊዜ ቱ እና አይንጂ የሚመጡባቸው ቦታ ከሉክ ፎርዋርድ ቱ ሌላ ይኸው እዚህ ኦብጀክት ቱ ወርኪንግ ኦብጀክት ቱ ወርኪንግ ዊዝ አስ ሂ ኢዝ ዩዝድ ቱ ስሞኪንግ። እንደዚህ አይነት ኤክስፕሬሽኖች እንዳሉ እንድታጠኑ ነው፣ ስህተት እንዳይመስላችሁ። ስለዚህ ትክክለኛ መልስ the staffs are looking forward to meeting የሚለው መልስ ይሆናል ማለት ነው። ውድ ተማሪዎች የፕሪፖዚሽን ትምህርት በዚህ ያበቃ። መጽሐፎቻችሁ ላይ ቴክስቡክ ላይ ክላስ ምናምን በደንብ እዩዋቸው። ፓተርኑ ይመጣላቸዋል። በቃ ደጋግመን ስንሰራ ስሰሩ ምናምን ይመጣላቸዋል። በአንድ ተጠንተው የሚያልቁ አይደሉም። እስከ ማትሪክ እስከምትፈተኑበት ከዛም በኋላ ለሚኖራችሁ የኢንግሊሽ ሪሌትድ ኬሪየር ይጠቅማችኋል ማለት ነው። This is it from me for this part and we'll meet in the next part. Goodbye.